አዶናይና እዩ ጩፋ እና አሁን ሚዲያ ላይ ያለው ሁኔታ እስቲ አይተን እንመለሳለን። ሰግጥ ፈምስ የሚለው ብዙ ሰው ተቃውሞ አቅርቧል። እሱም ይቁም እያለ ነው። ስራ መስራት አልቻልኩም እያለ ነው። ለማንኛውም የሶስቱን አዶናይ ከተነሳ በምን ምክንያት ነው ተወዳጅ የሆነው የሚለው ነገር ከዚህ እናያለን። ቀጣይ ቪዲዮ እስክናይ ድረስ በትዕግስት ጠብቁ። ሼር፣ ኮፒ ሊንክ እያደረጋችሁ ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሮአችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። ቀጠል የሚገርማችሁ በኢትዮጵያ ውስጥ ብዙ ቲክቶከሮች አሉ፣ ብዙ ሚዲያ ሰዎች አሉ። አዶናይ የሰራው ለዲቻ ቦይስ ትልቅ ስራ ስለሰራ ነው በጣም ፌመስ ነበረ። ፌመስ የሚሆነው እዩ ጩፋ ጋር መጥቶም ግፍት ሰጥቶ ከግፍቶች መካከል በጣም የገረመኝ የባይብል ስሰጥ በቃ አንተ ተስፋ ይኖራል ብሎ ስሰጥ አይተናል ማለት ነው። ስለዚህ ልጁ ያለው ሁኔታ አሁን ሰግጥ ፈምስ ስላለ ሰዎቹ በሌላ አትርጓጉም ወስዶ ብዙ ጥፋቶችን እያጠፉ ስለሆኑ አጠቃላይ የሃይማኖት ተቋማት ያለው ሙስሊም፣ ፕሮቴስታንት ሁሉም ተቋሙ ያሰማበት ይሆናል። ነገር ግን ልጁ ጥሩ ልብ አለው፣ ተመልሷል። ስለዚህ መልካም ሁሉ እንመኛለን። ስለ ነገ ባለው ታይም ወይም ሰው በምድር ላይ ያለ ብዙ ጊዜ የራሱን ሃይማኖትም የራሱን ነገር ይገልጻል። ስለዚህ ከእሱ መድረክ ላይ ያለው ነገር አይቶ ሁሉም ሰው የተናደዱት አሉ። ግን ይሄ ኖርማል ያለ ነው። ሁሉም የሚያደርገው ነገር ስለሆነ በዚህ በኩልም ያን ያክል ቅር ያለኝ ነገር የለም። ግን አቆማለሁ ስላለ ደስ ብሎኛል። ሼር፣ ኮፒ ሊንክ እያደረጋችሁ ለብዙዎች አድርሱ።